15 minutes. Millions of people have disappeared without warning, vanished, entire families gone in an instant. School children ዓለም መጨረሻው ደርሷል። ዛሬ የምናየው ዓለም የምንተነፍሰው አየርና የምንሮጥለት ኑሮ በቅጽበት ቢቀየር ምን ይፈጠር ይሆን? መጽሐፍ ቅዱስ ውስጥ የተጻፈው እውነት የሚያስደነግጥ ቢሆንም መጽሐፍ ቅዱስ ሰዎችን የማስደንገጥ ዓላማ የለውም። ሰዎችን ከማስደንገጥ ይልቅ እንዲዘጋጁና በመንፈሳዊ ሕይወታቸው እንዲበረቱ ተብሎ የተጻፈ ነው። ብዙዎች ዝግጁ ባልሆኑበት ሰዓት ዓለምን ለሁለት የሚከፍል አንድ ታላቅ ክስተት ይመጣል። ዛሬ በመንፈሳዊ እይታ ቻናል ስለ ንጥቀት፣ ስለ ኢየሱስ ክርስቶስ ዳግም መምጣት፣ ስለ ዘላለማዊ ፍርድና ስለ ገነትና ሲኦል አስደንጋጭ እውነታዎችን በዝርዝር እናያለን። ይህ ቪዲዮ እስከ መጨረሻው ማየት ሕይወቶን ሊቀይር ይችላል። ላይክ በማድረግ ጀምሩት። ንጥቀት። ይህ በብዙ ሚሊዮን የሚቆጠሩ አማኞች በድንገት ከምድር የሚሰወሩበት ክስተት ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 52 ላይ በድንገት በቅጽበተ ዓይን በመጨረሻ መለከት እንደሚሆን ይነግረናል። አስቡት፣ ሁለት ሰዎች በመስክ ላይ ያሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ሁለት ሰዎች በአንድ አልጋ ላይ ተኝተው አንዱ ይነጠቃል፣ አንዱ ይተዋል። ይህ ክስተት ሲሆን በምድር ላይ ትልቅ ትርምስ ይፈጠራል። ኤርፕሌኖች ያለ አብራሪ፣ መኪኖች ያለ ሹፌር ይቆማሉ። ለመሆኑ በዚህ ሰዓት የሚወሰዱት እነማን ናቸው? የቀሩትስ ምን ይጠብቃቸዋል? በዚህ ሰዓት የሚወሰዱት በኢየሱስ ክርስቶስ አምነው በጽድቅ የተመላለሱ ሰዎች ሲሆኑ የሚቀሩት ደግሞ ያላመኑ ወይም አምነውም በቅድስና ያልተመላለሱ ሰዎች ናቸው። እነዚህ ሰዎች ለሰባቱ የመከራ ዓመት ተላልፈው ይሰጣሉ። በዚህ የመከራው ዘመን ሁለተኛ ዕድል ይሰጣቸዋል። ሁለተኛው ዕድል በሞት ወይም በመከራ የሚገኝ ዕድል ነው። የኢየሱስ ክርስቶስ ዳግም መምጣት። ከንጥቀት በኋላ ዓለም በታላቅ መከራ ውስጥ ስታልፍ በመጨረሻ የሰው ልጅ በታላቅ ክብርና ኃይል በደመና ይመጣል። የመጀመሪያ መምጣቱ በግርግም ለኃጢአታችን ለመሞት ነበር። ዳግም መምጣቱ ግን እንደ ንጉሠ ነገሥት፣ እንደ ፈራጅና እንደ አሸናፊ ነው። ዓይን ሁሉ ያየዋል ይላል ቃሉ። በዚያን ጊዜ የምድር ነገሥታትና ታላላቅ ሰዎች በዋሻዎችና በተራሮች ውስጥ ይደበቃሉ። ይህ ቀን ለተዘጋጁት የደስታ፣ ላልተዘጋጁት ግን የታላቅ ዋይታ ቀን ነው። ዘላለማዊ ፍርድ። ማንም ሊያመልጦ የማይችለው ታላቅ መድረክ። በራእይ ምዕራፍ 20 ላይ እንደተጻፈው ታላቁ ነጭ ዙፋን ይዘረጋል፣ መጻሕፍት ይከፈታሉ። እያንዳንዱ ሰው በምድር ላይ በሠራው ሥራ፣ በተናገረው ቃልና በልቡ ባሰበው ሐሳብ መሠረት ይፈረድበታል። በዚያ ቀን ጉቦ የለም። በዚያን ቀን ውሸት የለም። በዚያን ቀን ዘመድ አዝማድ የለም። ያለው አንድ እውነት ብቻ ነው። እሱም የእግዚአብሔር ቃል ነው። ስም በሕይወት መጽሐፍ ተጽፎ ይሁን ወይስ በሠራው ኃጢአት ትመዝናለህ? ሲኦልና ገነት። ከፍርድ በኋላ ሁለት መዳረሻዎች ብቻ አሉ፣ ሲኦል ወይም ገነት። የዘላለም ስቃይ፣ የጥርስ ማፋጨትና የእሳት ባህር፣ እግዚአብሔር ከሌለበት ቦታ፣ ተስፋ ከተቆረጠበት ጨለማ ጋር ለዘላለም መኖር። ይህ ቦታ የተዘጋጀው ለዲያብሎስና ለሰራዊቱ ቢሆንም የእግዚአብሔርን ፍቅር የናቁ ሁሉ ዕጣ ፈንታቸው እዚህ ይሆናል። በሌላ በኩል ደግሞ የእግዚአብሔር ማደሪያ የሆነችው አዲስቱ ኢየሩሳሌም አለች። ሞት የሌለባት፣ ለቅሶና ሕመም የማይሰማባት፣ በወርቅ የተሸለመች ድንቅ ከተማ፣ ከቅዱሳን መላእክትና ከፈጣሪ ጋር የዘላለም ሰላም የሚገኝበት ቦታ። የትኛውን ትመርጣላችሁ? ወዳጆቼ፣ ይህ ተረት አይደለም፣ በቅርቡ የሚፈጸም እውነተኛ ክስተት ነው። ዛሬ የምንኖርበት ሕይወት ለዘላለሙ ቤታችን የምንዘጋጅበት ነው። ጊዜው አሁን ነው። ንስሐ በመግባትና በጽድቅ በመኖር ለዚያ ታላቅ ቀን እንዘጋጅ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግና ለምትወዷቸው በማጋራት የዚህ ወንጌል ተካፋይ ይሁኑ። ለተጨማሪ እንዲህ ያሉ መንፈሳዊ ትምህርቶች መንፈሳዊ እይታ ቻናል ሰብስክራይብ ያድርጉ። እግዚአብሔር ከሁላችንም ጋር ይሁን። አሜን።